ዋንም ዝጊው ያው ስራሽን ስሪ አንተም ቁጥርህን ላክልኝ የቦት ነው ቁጥርህን ሰማኝ ሰምተኛል ወይ ለምን እኔ አሁን እኔ መጠየቅ ስለፈለኩ ነው እሷ አስፈልግም ምንድነው የምጠይቃት አንተ ቆይ እኛ ቤትህና ብጅልህ እያልን አይደል እንዴ ምን ሆነ ነው እኛ እኮ ቤትህን እናስተካክልልህ እያልን እኮ ነው እና እኔ ምን አልኳት ሰይድ እሺ አንተ ወስና አቋልኩ ቁጥርህን አንጣና በውስጥ ይበለ እንትን አይልም አንዴ ወጣለ አንዴ እንትን ይላል ወላ እኔ አዮ እዚህ የሰው የትዳርን ገመና እንድብሎሻ እንደተወሻ ምን ሰው አይደለም የሚሉ ዘንድ አይሄዱ በቃ እንደዛ ከሆነ የራሱ ጉዳይ የኛው ነው መሰለኝ ውስጥ ይላሉ እንዴ ነው እስኪ እዚህ አውሩ ከዛም አይሰማም ድምጽ አገራሽ ካዋጆላ ያንዳንድ እዚህ ቆመ አውራት ትሸጥላታለህ ነው ይሄንን አልፈቅድልህም እዛው በቤትህ ነው ይቅርታ ሜት በቤትህ መሳደብ የምትፈልገው ምናምን አካል ካለ በቤትህ እዛው ከዛ እዛው ትወጣዋለህ ኖ እኔ ቤት አይቻልም እኔ ቤት አይቻልም ቆይ እኔ ቆይ ምን በድየሽ ነው ነው ቆይ አይደለም አሁን እኔ ነገርኩ እኔ ብቻ አይደለሁኝም ከኔ ጋር ብቻ አይደለም እርቅ የምትፈጽም ከኔ ጋር ብቻ እኔ እና አንቺ ስንጋባ ሰው አላጋባንም ረዋን እና ኖ እንደዛ ካልክ ታዲያ ወጥተህ ስትወራጭ ማሰብ ነበረብህ እከሌን ተጠያቂ ልታረግ ያችን ያልጠራው ስም አለ እንዴ ያንንም ልክ እንደተመከረ ሰው ልክ እኔ ቁጭ ብዬ እንደነገርኩ አስመስለ ኖ አለ እኔም በውስጤ ጠባሳ ልክ የውስጥህን ቁስል ልክ በእኔ አስመስለ ነው ልህን የተወጣኸው እኔን ለማስጠቆር ማለት ነው ኖ ይቀርታ በዚህማ አያልፍም ወይ አይደለም በዚች እንደዚህ ተብሎ ምናምን ሊቀር ነው አይቀርም እንደዚህ አይቀርም ነገሩ ከባድ ስለሆነ በስነ ስርዓት ሁላችሁም ደብቃችሁ የምትኖሩናችሁ በጣም ብዙ ባለትዳሮች አሉ እዚህ ቲክቶክ ላይ ስራ የሚሰሩ ግን በጣም ነው ማደንቃችሁ ህይወታችሁ ኢቭን ባሎቻችሁ ራሱ የማይታዩ በጣም ጀግና ጎበዝ ሴቶች አላችሁ በቃ ሴት መሆን ያለበት እንደዛ ነው እንደኛ አይነቱ ደግሞ ለሚዲያ ለስራ እስከወጣ ድረስ ትችት ምናምን ባናቱ ዘግዝቀ ያንን ነገር አልፈ በቃ ጎበዝና ጠንካራ መሆን ነው ያለብህ አበቃ አለቀ ማን ምን ያመጣል በህይወት ላይ ከዛ ውጪ ደግሞ